HIV ኤድስ በእነዚህ 2 እና 3 ዓመታት በተለይም አሁን ያለው ሰላም ሙሉ በሙሉ ቢረጋገጥ ይሄ በሽታ ምን ያህል አሳሳቢና አስቸጋሪ እንደሆነ በሚገኙ ዳሰሳ ጥናቶች ወደፊት አስከፊነቱን በደንብ የምናየው ይሆናል። በተለይ በገጠሩ ኢትዮጵያ ማለት ነው። ግን ደግሞ በዚህ በተማረው ኃይልም ቢባል የዚህን በሽታ አስከፊነት በመረዳት ረገድ ሁሉም ሰው ሙሉ ነው የሚል ሀሳብ የለኝም። እንደውም የሙያተኞች በሚነግሩ ልክ ከዚህ በፊት እነዚህ የመህጎችን የሚባሉትን አክብሮ ከመጠቀም አኳያ አሁን ላይ ምሁሩም ቢሆን እነዚህ ነገሮች ትቶ ልቅ የመሆን ነገር አለ። ስለዚህ የበሽታ በደንብ ወደ ኋላ እንዲሄድ ከማድረግ ይልቅ እየተስፋፋ እየመጣ ነው የሚል ሀሳብ እየመጣ ነው። የችግሩን አሳሳቢነት እኛ በደንብ ከልብ ከውል ተረድተን ሌላው ማህበረሰብም ጥንቃቄ እንዲያደርግ ይህን ጉዳይ እንዲገታ በማድረግ ረገድ ግን ሁላችን ኃላፊነት እየተወጣን አይደለም። እሱ ብቻ አይደለም፣ በዚህ በሽታ ላይም እየተጠቁ ያሉ ማህበረሰቦችን በመደገፍ በደንብ በቂ ሀብት በማዋጣት ረገድ አሁንም ከችግር ይወጣን አይደለንም። ስለዚህ ዋናው ችግር ቅድም የበሽታውን አሳሳቢነት ከመረዳት አኳያ ምንም ችግር የሌለ በሆኑ ቢታሰብም ግን ደግሞ ይህንን በመግታት ረገድ የሀብት ውስንነት አለ ነው። ስለዚህ 2% ተሰብስቦ በዚህ በሽታ ላይ ተጠቂ ለሆኑ ማህበረሰቦች በመደገፍና እድሜያቸውን እንዲያራዝሙ በማድረግ ረገድ የእያንዳንዳችን ኃላፊነት አለብን። በእርግጠኝነት ትምህርት ቤቶች ላይ ብንሰራ፣ ይሄን ስራ ኮሌጆች ላይ ብንሰራ በሽታውን በመቀነስ ረገድ የራሳችንን አስተዋጽኦ የምናደርግ ይሆናል ተብሎ ይታሰባል። እኔም መነጋገር መቻል ያለብን የሚመስለኝ እንዴት እንግታውም ብቻ ሳይሆን ሀብት እንዴት እናሰባሰብ የሚል መነጋገር አለብን። አንዳንዴ በሆነ ደራሽ ችግር ላይ ብቻ ተነጋግረን ያንን ነገር ለጊዜያዊ መፍትሄ ከማስቀመጥ ባለፈ በዚህ ረገድ እየተሰቃዩ ያሉ ወገኖቻችንን ከዛም ባለፈ ግን በዚህ ወላጆቻቸውን ያጡ ህፃናት ይኖራሉ። ምንም ጧሪ ቀባሪ የሌላቸው ይኖራሉ። በዛ ረገድ ረጅ ደግሞ የሌላቸው ደግሞ በዚህ በሽታ የሚኖሩ ሰዎችን እንዴት እንርዳ የሚል ኢትዮጵያዊነት መንፈስ የተላበሰ ሀሳብ ተሰጥቶ ውይይት መደረግ መቻል ያለበት ይመስለኛል። በዚህ ልክ ስንሆን የበሽታውንም አስከፊነት ሰው የሚጠነቀቅበት እንደገና ደግሞ አሁን የተጎዱትንም ቅድም ያሉትን አግባብ ምናራዝምበት ስለሚኖር ሁላችንም ባለቤቱን የምንወያይበት መሆን መቻል አለበት።